ሰላም አለይኩም ረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የሰዓዳ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልሐምዱሊላህ። ይሄን ቪዲዮ ሼር አድርጉልኝ። እሱ ምንድነው አዲስ አነጋጋሪ የሆነ ነገር ይሄን ሰሞን እያየነ ነው። ምንድነው እሱም በወንድማችን ነፃነት እንግዲህ ከሞተ ሰነባብቷል። ፈጣሪ ይዘንለት። እንደዚሁም ደግሞ ምንድነው አሁን እየተነሳ ያለ ሾው በነፂ ቦታ ማን ይተካ የሚለው ነው። በነፂ ቦታ ማን ይተካ እየተባለ ነው። አንደኛ ያሲኖ፣ ሁለተኛ ደግሞ የነፃነት ጓደኛ ተብሏል። እናንተ የማን አድናቂ ናቸው? እንደኔ ግን የነፃነት ጓደኛ ቢሆን ደስ ይለኛል። ለምን ካላችሁ አንደኛ ለ29 ዓመት ተለይቶት አያውቅም። ገባችሁ? ነፂ የሚሰራውን አነጋገሩን ምኑን አክቱን በደንብ አድርጎ እንትን ይላል ብዬ አስባለሁ። በሁለተኛ ደረጃ ደግሞ ቢሰራ እርግጠኛ ነኝ ለልጆቹ ሰፖርት ያደርጋቸዋል። ለማን? ለነፂ ልጆች ማለት ነው። እና እናንተ የማን አድናቂዎች ናችሁ? ገባችሁ? ይህን እንደ ሰው ነው ማሰብ ያለብን፣ እንደ ሰው። ያሲኖ የራሱ ታሌንት ያለው ልጅ ነው። ገባችሁ? እየሰራ ያለ ልጅ ነው። ግን ይህ ሰውዬ ቢተካበት እኔ በበኩሌ ደስ ይለኛል። ለምን ካላችሁ አንደኛ ነፂን እናስታውሰዋለን። ነፂ አይረሳም። ገባችሁ? ጓደኛው መድረክ ካለ ጓደኛው መድረክ እስከመራ ድረስ ነፂ አይረሳም። በሁለተኛ ደግሞ ምንድነው የነፂ ቤተሰቦች ያንን ሚዲያ ሲያዩት አባታችን አልሞተም ብለው ያስባሉ። ለምን ካላችሁ የነፂን ጓደኛ እንደ አባታቸው ስለሚያዩት። ገባችሁ? ልጆቹ ማለት ነው። ተረዳችሁ? በሶስተኛ ደረጃ ደግሞ በቃ ነፂን የምናስታውስበት ነው። ገባችሁ? መቼም እንዳይረሳ የምትፈልጉ ከሆነ ጓደኛው የምትመርጡት እኔ ደስ ይለኛል። ገባችሁ? ነፂ ከመሬት በቃ ማለት የሆነ ስራው ከመሬት በላይ እንደሆነ እንድናስብ ይሄ ነገር እሱ ቢመረጥ ደስ ይለኛል። ገባችሁ? እናንተ የማን አድናቂ ናቸው? እና ኮሜንት እያየው ነበረ። አብዛኛውን ያሲኖም የሚላለ እሱንም የሚላለ። እንደኔ ግን እንደ አንድ ሰዓዳ ስትጠይቁኝ ግን የነፂ ጓደኛ ቢሆን ደስ ይለኛል። ገባችሁ? ለምን? በቃ ብዙ ነገር አለ። አሁን አይታችሁት ከሆነ በጣም ሰውነቱ ወዳድቋል። ምን ብሏል? ራሱን አይጠብቅም ጓደኛው ከሞተ በኋላ ማለት ነው። እና እሱ ቢሆን እኔ ደስ ይለኛል። ለምን ካላችሁ የሲኖ አንደኛ እየሰራ ነው፣ ሁለተኛ በጣም በቲክቶክ እየተንቀሳቀሰ ነው። ገባችሁ? ያኔ የተለያየ ማስታወቂያዎች ይሰራል፣ የተለያየ ገቢ ያለው የተለያየ ነገር አለው። እና ይሄ ሰውዬ ግን እንደ ያሲኖ ላይሆን ይችላል ገቢው ማለት ነው። እና ከተቻለ የነፂ ጓደኛ ቢሆን እኔ ደስ ይለኛል። ገባችሁ? ሁለተኛ ደግሞ በቃ በነፂ በቃ ማለት እኔ ሲያለቅስም አይታችኋት ከሆነ ቀደምከኝ እያለ ነበረ። ገባችሁ? እና ነፂን የምናስታውስበት ፕሊዝ እሱ ምረጡ፣ እንዲያው ለአላህ ብላችሁ ማለት ነው። ለምን ካላችሁ አላቅም የነፂ ሞት ማለት ነው እስካሁን እኔ መቀበል አልቻልኩም። ለምን እንደሆነ ታውቃላችሁ? ውሸት ይመስለኛል። ገባችሁ? ውሸት በቃ የሆነ የመጨረሻ ቪዲዮ የሰራውን ገብቼ ሳይ ምን ስል በቃ ህይወት እንደዚህ ከሆነ ምንድነው ትርጉሙ የምልበት ቀን አለ ማለት ነው። እና ከቻላችሁ የነፂን ጓደኛ ምረጡ። ገባችሁ? ለምን ካላችሁ የነፂ ጓደኛም ሰው ከመረጠኝ ችግር የለብኝም ብሏል። ያሲኖም ደግሞ ሰው ከመረጠኝ ችግር የለብኝም ብሏል። ግን እኔ ለአላህ ብላችሁ ወይም ትንሽ ቻናል ነው ብላችሁ እንዳትንቁት። ገባችሁ? ትልቅ ቻናል ይሆናል ማለት ነው። እና ከቻላችሁ እንዲያው ለአላህ ብላችሁ የነፂን ጓደኛ ምረጡ። ገባችሁ? ለምን ካላችሁ ከነፂ ጓደኛ ውስጥ ብዙ የምናያቸው ነገሮች አሉ፣ ያልተነገሩ የነፂ ማንነት፣ የነፂ ምንነት፣ የነፂ መልካምነት። ገባችሁ? እንግዲህ ነፂ ለሰፈሩ ልጆች ሳይሞት በፊት ከሰፈር ሲገባ ገንዘብ እየሰጣቸው ነበር፣ በባዶ ኪሱ የሚገባው። አያችሁ? ሲሞት ነው እቺ ሚስጥር የወጣችሁ እንጂ ከዛ በፊት አልወጣችም። እና ግን ይህ ሰውዬ ከመጣ በእርግጠኝነት የነፂን አንድ እያደረገ የነፂን መልካም ስራዎች ይነግረናል ብዬ አስባለሁ ማለት ነው። እና ብትመርጡት ደስ ይለኛል። ገባችሁ? ሞት ለሁላችንም አይቀርም፣ ሁላችንም እንሄዳለን። ግን ፕሊስ ምረጡት ፕሊስ። ወላሂ ለምን በቃ እሱ መሆን አለበት ብዬ ነው እኔ የማምነው። ገባችሁ? ለምን
በቃ ብዙ ነገር አለ ከውስጡ መናገር እየፈለገ ያልተናገራቸው ነገሮች አሉ። ስለዚህ ፕሊስ እሱ ምረጡ። በሁለተኛ ደረጃ ደግሞ ወደ ያሲኖ ደግሞ ስንመጣ ደግሞ ያሲኖ እየሰራ ያለ ልጅ ነው። በጣም እየተንቀሳቀሰ ነው። ሶሻል ሚዲያ በጣም እየተጠቀመበት ያለ ልጅ ነው። ወጣት ነው። ይገባኛል፣ አውቃለሁ። ገባችሁ? ግን አይሰራም እያልኩ አይደለም። እሱ የራሱ ኮንቴንት አለው። የራሱን የሆነ ቻናል አለ። በጣም ጎበዝ ነው። ገባችሁ? የራሱ የሆነ ብዙ ነገር አለው። ገባችሁ? እና ግን የሚያስፈልገው ግን አይኖ አሁን ስራ ቢባል በእርግጠኝነት ይስማማል፣ ይሰራል። ለምን? ሁሉም ገንዘብ ነው፣ ገንዘብ ፈላጊ ነው። ገባችሁ? ግን ምን አለ መሰላችሁ ከገንዘብ በላይ ነፂን ማስታወስ ስለምንፈልግ የነፂ ጓደኛ ቢሆን ደስ ይለኛል። ይቅርታ አድርጉልኝ። በሁለተኛ ደረጃ ደግሞ ምንድነው ካላችሁ ሚስቲቱ፣ ልጆቹ እንደዚሁም ደግሞ በየስደት ሀገር ያለው የነፂ ተከታታይ፣ የነፂ አድናቂ፣ የነፂ በቃ አፍቃሪ፣ የነፂ ከልቡ በጣም የሚወዱት በጣም ብዙ ሰዎች አሉ። ገባችሁ? እና የነፂ ጓደኛ ቢተካ ደስ ይለኛል እኔ። ተረዳችሁ? ምክንያቱም ነፂ አልሞተም አለ ብለን እንድናስብ ያረገናል ማለት ነውና ፕሊስ ከቻላችሁ እየገባችሁ የነፂ ጓደኛ የነፂ ጓደኛ የነፂ ጓደኛ በሉ። ለምን ካላችሁ በቃ ይገባዋል። ገባችሁ? እሱ ሲሞት በጣም አጥንት ሁሉ ነው የተሰበረው። ለማን ትተኸኝ እኔን ቀደምከኝ ምናምን እያለ የተናገረው ነገር አላቅም ማለት ነው። እና ከቻላችሁ እሱን ምረጡት። ለምን ማለት እኔ አላቅም። እሱ ከሰራ እኔ እንደሚገባኝ ነው የምነግራችሁ። እሱ ከሰራ ለልጆቹ ሁሉ ሰፖርት የሚያደርጋቸው ይመስለኛል። ለማን? ለነፂ ልጆች ማለት ነው። እና ነገ ወዲያ የነፂ ልጆች እንዳይረሱ ለማድረግ ደግሞ ምንድነው ማድረግ ያለብን? እሱን መምረጥ አለብን። ገባችሁ? እሱ ስሙ እንዳይጠፋ ኦር ስሙ የነፂ ስም እንዳይጠፋ ነፂ እንዲታወስ ነፂ ሰፖርት መደረግ ባለበት ሰዓት እንዲደረግ ልጆቹ ማለት ነው። እሱማ ሞቷል። ልጆቹ ሰፖርት እንዲደረጉ ከፈለግን ግዴታ የነፂን ጓደኛ መምረጥ አለብን። ገባችሁ? ለምን ካላችሁ በጣም ብዙ ነገር አለ ለልጆቹ የሚጠቅመው እና ከቻላችሁ የነፂን ጓደኛ ምረጡ። ከዚህ ጋር እንደ ሰባዊነት ነው መሄድ ያለባችሁ። እንዴት እንደዚህ ትያለሽ፣ እንዴት እንደዚህ ትያለሽ እንዳትሉ፣ እንደ ሰባዊነት ነው ማሰብ ያለባችሁ። ለምን ካላችሁ ያስፈልገዋል፣ ይገባዋል። የ29 ዓመት ጓደኝነት ማለት ቀልድ አይደለም። ገባችሁ? እርግጠኛ ነኝ እሱ መጥቶ እንትኑ ፕሮግራሙ ቢያቀርብ ነፂ እንዳለ ነው የምናምነው። ገባችሁ? በሶስተኛ ደረጃስ ነገ ወዲያ ልጆቹ ቢቸገሩ፣ ልጆቹ የሆነ ነገር ቢሆኑ፣ ልጆቹ የሆነ ነገር ሰፖርት ቢፈልጉ እሱ ወደ ሶሻል ሚዲያ ያመጣቸዋል። እነሱ በእርግጠኝነት አይመጡም፣ ያፍራሉ ማለት ነው። እሱ ግን ያመጣቸዋል። እና ኢትዮጵያውያን እህት ወንድሞቻችን እና በቃ በልጆቻችሁ ይዣችኋለሁ፣ እሱን መረጡት። ገባችሁ? ለምን የሚሆነው አሁን ይውላችሁ። በባለፈው ነፂ ተባለ። አሁን ሶሻል ሚዲያው ረገብ ብሏል፣ የለም ተረስቷል። እንዳይረሳ ደግሞ ግዴታ ምን ማድረግ አለብን? ጓደኛው ከተመረጠ አይረሳም ብዬ አስባለሁ። ጓደኛው በህይወት እስካለ ድረስ ኢንሻአላህ እምሩን ረጅም አላህ ያድርገው። ገባችሁ? አላቅም። በጣም የነፂ ጓደኛ ቢመረጥ በጣም ብዙ አድቫንቴጅ አለው ለልጆቹ። ተረዳችሁ? እኔ አንድ ከኢትዮጵያ የሚገርመኝ ነገር ልንገራችሁ። ሰው ሲሞት እስከ 3 ቀን ውይ እንላለን ሁላችንም። ከዛ በኋላ ግን እንረሳለን። ገባችሁ? እና ይህ ነገር ደግሞ የሚገባው ለሱ ነው ብዬ እማምነው። ለምን በቃ ነገሮችን ሰፋ አድርገን ማሰብ አለብን። ነገሮችን ምንድናቸው፣ ማናቸው፣ እንዴትስ ናቸው፣ ለምን ሆኑ፣ እንዴት ያልን እነዛ ነገሮችን በደንብ አድርገን አስበን አልመን አስተካክለን መሄድ አለብን። ስለዚህ ፕሊስ የነፂን ጓደኛ ምረጡት። ለምን በቃ ይገባዋል። በአራተኛ ደረጃ ደግሞ ሰይፉ ሾው ከእንትን አቅርቦት ነበረ። እሱም ችግር የለብኝም ብሏል። ያሲኖም ችግር የለብኝም ብሏል። ግን እኔ እንደኔ ግን ቢመረጥ ደስ የሚለኝ የነፂ ጓደኛ ነው። ገባችሁ? በጣም ብዙ ነገር አለ ከውስጡ መናገር እየፈለገ ያልተናገራቸው ነገሮች ሚስጥሮች ይኖራሉ ብዬ አስባለሁ። እና ከተቻለ እሱን ብትመርጡት። በሁለተኛ ደረጃ ደግሞ በጣም እየታዘብኩ ነበር ማለት ነው። ያሲኖ ወጣት ነው፣ ብዙ መስራት ይችላል።
ገባችሁ? ግን የልጆቹ ማስታወሻ እንዲሆን የነፂ ማስታወሻ እንዲሆን ነፂ እንዳይረሳ ከተፈለገ ጓደኛው ነው መሆን ያለባት። ገባችሁ? ማን የነፂ ጓደኛ መሆን አለበት። ተረዳችሁ? ምክንያቱም አንዳንዴ ዝም ብላችሁ የሆነ ባጭሩ አትሰቡ ነገሮችን። ባጭሩ ሳይሆን ረዘም አድርጋችሁ ማሰብ አለባችሁ። ያን ነገር ለምን ሆነ፣ እንዴትስ ሆነ፣ ለምንድን ነው እንደዚህ የሚሆነው ብላችሁ ማሰብ አለባችሁ። ለምን ካላችሁ አሁን በባለፈው አዶናይ ማለት ነው አዶናይ በሰይፉ ሾው ጋር ሰጣ ገባ ገብተው ነበር። ታውቃላችሁ፣ ታስታውሳላችሁ። ግን ከዛ በኋላ ምን አሉ? ሰይፉ እየተሰደበ ነበር፣ ሰይፉ እየተረገጠ ነበር። ሰይፉን ያልሰደበው ሰው የለም። ኦር እስከ ዛቻ ድረስ አስተላልፈዋል። ግን መጨረሻ ምን አሉ? እንደገና መልሶ ደግሞ ሰይፉ ፈጣሪ ስለሚወደው ነው እሱ ከሱ ሾው ያልቀረበ ብለው አሉ። አያችሁ፣ ሰው ማለት እንደዚህ ነን። ስለዚህ ከቻላችሁ ፕሊስ ፕሊስ የነፂን ጓደኛ ምረጡት። እንዲው ለአላህ ብላችሁ እንዲው ለምን እኔ አላቅም የሆነ ነገር ሲሆን እኔ በጣም ማስተዋል እወዳለሁ። አስተውዬ ነው መናገር የምፈልገው። አይቼ አስቤ አስተንትኜ ምን ብዬ ነው መናገር የምፈልገው። ይሄ የኔ ባህሪ ነው እና ነፂ እንዳልሞተ እንድንቆጥር ውዶቼ፣ ማሮቼ፣ ፍቅሮቼ፣ ሁሉ ነገሮቼ ይህን ቪዲዮ ሼር አድርጋችሁ ለብዙ ሰው አድርሳችሁ የነፂ ጓደኛ እንዲመረጥ እንፈልጋለን። እህት ወንድሞቼ ፕሊስ ሼር አድርጉት። ገባችሁ? እኔ ሌላ ምንም ሳይሆን ሼር አድርጉት፣ ለብዙ ሰው አድርሱልኝ። ለምን የለመደ ልማድ ያሰርቃል ከማድ ይላል ያገሬ ሰው። ነፂ እንዳይረሳ ሁላችንም የራሳችን አሻራ ማስቀመጥ አለብን። ገባችሁ? የራሳችን አሻራ ካላስቀመጥን ትናንትና እኮ ነፂ በውስጥ ነበር እየረዳይ ነበር ለሰዎች አይደለ? እኛ ደግሞ የነፂን ስም እናስከብርለት። ገባችሁ? የነፂ ማንነት የነፂ ምንነት ነፂ እንዳይረሳ ማድረግ የኛ የኢትዮጵያዊ ግዴታችን ነው፣ ግዴታችን ነው። ምክንያቱም ለኢትዮጵያ ሕዝብ የከፈለ ዋጋ እኛ ደግሞ ለነፂ ልናስከብርለት ይገባል። እና ጓደኛውን ምረጡ ውዶቼ፣ ማሮቼ፣ ፍቅሮቼ። ሰብስክራይብ፣ ላይክ፣ ሼር አይረሳ። ሰላም አለይኩም።